ሴት ልጅ በጣም የሚወዳትን ወንድ ለምን አትፈልግም? በጣም ነው የምወዳት፣ ሁሉ ነገር አድርጌላታለሁ፣ ግን እሷ ልትወደኝ አልቻለችም። ይሄ የሁሉም ወንዶች ሮሮ ነው። ግን እናንተ እንደምትሉት ክብር ስለማይወድላት አይደለም። ብዙ ሴቶች ፍቅር በሰጣቸዋቸው ቁጥር፣ በጣም እንደምትወዷቸው ባሳያቸዋቸው ቁጥር ለምን የሚሸሹ ይመስላችኋል? እኔ እነግራችኋለሁ። እስክሪፕቶና ወረቀቶችን። አንደኛ ኒዲነስ። ወንዱ ደስታውን ሁሉ እሷ ላይ የተመሰረተና ከሷ ውጪ ምንም ላይፍ እንደሌለው ያሳያታል። ይሄ ደግሞ ሴቷ ላይ የስነ ልቦና ጫና ያሳድርባታል። ሁለተኛው ደግሞ አበሊቲ ነው። በጣም እሷ ያለችበት ቦታ መገኘት፣ 10 ጊዜ መደወል፣ ቴክስት ማድረግ። ይህንን ነገር ምንም ያክል ብትወዳት እንዳታደርገው፣ ምክንያቱም የሰው ልጅ በባህሪው ሳይለፋ ያገኘውን ነገር ያቃልሏል። ሶስተኛና የመጨረሻው ደግሞ ሳፊኬሽን ነው። ከመጠን በላይ ያለፈ የፍቅር መግለጫ ክትትል ሴቷን ያፈናታል። የራሷ የሆነ ቤተሰብ፣ የራሷ የሆነ የግል ህይወት፣ የራሷ የሆነ ጓደኞች ያስፈልጋታል። እኛ ሴቶች በባህሪያችን የምንማረከው ጠንካራ በሆነና በራሱ በሚተማመን ወንድ ነው። ጥሩ መሆን ብቻ በቂ አይደለም። ፍቅርና ስሜት ኬሚስትሪ አይደለም። ጥሩ ወንድ ስለሆነ ብቻ ልውደደው ብሎ የሚያዝ ልብ የለም። ሴት ልጅ እንድትወድ መጀመሪያ ራስን ውደድ። የራስ የሆነ አላማ፣ የራስ የሆነ ስራ ይኖር። ፍቅር ሚዛናዊ ሲሆን ደስ ይላል። ማራኪን ለመቀላቀል ባዮ ላይ ያለው ሊንክ ይጫኑ።